የትኛው እንደሚያምር ንገሩኝማ። አንዷ ቲክቶክ ላይ በእናቷ የድሮ ልብሶች እየዘነጠች አየዋት። ከዛ እስኪ እኔም ልሞክር ብዬ የእናቴን ማይወጣት ከዛ እዩት፣ የመጀመሪያው የምዘነጥበት የነበረው ልብስ ይሄ ነው፣ ከድሮ ልብሶቿ ማለት ነው። ከዛ እኔ ሳረገው እዩት፣ ሌላ ታሪክ ነው የሚሰራው ሰው በእናቱ ልብስ ሲዘንጥ። እኔን እዩት። ይሄኛው ደግሞ ጭራሽ ይብሳል። እኔ ከዛ ወንድሜ እህቶቼ ምናምን አንድ ላይ ገብተው ይሆናል። እንደዚህ ቢሆነኝ እኮ አሪፍ ነበረ። ግን ችግሩ ያለው ከዚህ በኋላ ያለው ነው ማለት ነው። እዩት እንዴት ትልቅ እንደሚሆን እና እኔ በእናቴ ልብስ መዘነጥ አልችልም። ልብስ አልጋራትም ማለት ነው። እዩት ሌላ ሰው ያስገባል ይሄኛው ማለት ነው። ለልጅቷ እኮ ልክ ነበር ያለባት በእናቴ ልብስ ልዘንጥ ብላ ማለት ነው። ቲክታክ ላይ ነው ያየዋትኝ። ዘን ይሄኛው ያው አይሆንም ማለት ነው። ወጣው ከዚህ ይሄኛው ደግሞ እዩት በጣም ያምራል፣ ግን ይሰፋኛል፣ በጣም ይሰፋኛል። እኔ ቀጫጫ ነኝ፣ እናቴ ወፍራም ናትና ይሄኛውን ደግሞ ሳየው እንደዚህ ቢሆንልኝ ዋው! ግን እንደዚህ አይሆንም። ከዛ ይችኛዋን ጣል ታረግባትኝና ድሮ ትዘንጥበት ነበረ። አሁን በእርግጥ ለሷም አይሆናትም፣ ግን በቃ ለኔ እንደዚህ ነው የሚሆነው ማለት ነው። ልብስ ከእናቶቻችሁ ጋር የምትጋሩት ልጆች ግን ዋው ታድላችሁ። እኛ ጋር የለም። ይሄኛው ደግሞ ጭራሽ የማይሆን ነው። በእርግጥ ይሄ ማታ ማታ ስትተኛ የምትለብሰው ልብስ ነበረ። አይሆንም ለኔ ግን ያው ለመተኛት ስለሆነ ችግር የለም። ይሄንን አድርጌ ብተኛው ኖርማል ነው የሚሆነው ማለት ነው። ረጎራው ያዝ እንግዲህ ሽፎን ደግሞ ጭራሽ ልጅቷ ማለት ነው ለብሳው ቤተ ክርስቲያን ትሄዳለች የእናቷን። የኔ ግን ጭራሽ ነው የማይሆነኝ ማለት ነው። ጭራሽ ከምኑም አልደርስበትም። እና የትኛው እንደሚያምር ኮሜንት አድርጉኝ። ወዳችኋለሁ። ፎሎ አድርጉኝ። ኮሜንት ማድረጋችሁን ላይክ ማድረጋችሁን ምናምን ደግሞ አትርሱ። ሰላም ሁኑልኝ። ወዳችኋለሁ። ባይ